አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እና ዛሬ ማሳያችሁ በተለይ ሳውዲ አረቢያ ላላችሁ ሌላም ሀገር ላላችሁ ሎኬሽኑን ታስተካክሉታላችሁ እና ሳውዲ አረቢያ ላላችሁ ስራ እንዴት ማግኘት እንደምትችሉ በተለይ መንጃ ፈቃድ ያላችሁ ሰዎች ጽዳት ሰራተኛ እና የግንበኛ ባለሙያዎች ካላችሁ እዚህ ላይ አፕሊኬሽን ላይ መግባት እንዴት እንደምትገናኙ ነው ማሳያችሁ ማለት ነው። ቀጥታ ፕሌይ ስቶር ላይ በመግባት እዚህ ፕሌይ ስቶር ላይ በመግባት ሙርጃን ብላችሁ ትጽፋላችሁ ማለት ነው። ሙርጃን ስትሉ ይመጣል ቀጥታ ማለት ነው። ይኸው እዚህ ጋር ያላችሁ ሙርጃን ኦፕን የቀጥታ መጀመሪያ ዳውንሎድ ስላደረኩት ቀጥታ ኦፕን ነው የምለው። እናንተ ኢንስቴል አድርጋችሁ ኦፕን ብላችሁ ትገባላችሁ ማለት ነው። እና ከሱዲ ውጭ ሌላ ቦታ ያላችሁ ሲቲንጉን ታስተካክሉትና ሪያድ የሚለውን ታስተካክሉታላችሁ ማለት ነው። እዚህ ጋር ሪያድ አለ ለምሳሌ ይሄ ሪያድ ነው። ሌላ ቦታ ያላችሁ ሰዎች ጅዳ፣ መካ፣ መዲና ምናምን ያላችሁ እዚህ ጋር ተቡክ፣ ጣይፍ ምናምን ሌላ ሀገር ያላችሁ ሰዎች እዚህ ታስተካክሉታላችሁ ማለት ነው። እኔ ሪያድ ስለሆንኩ ሪያድ ብዬ እገባለሁ። ሳውዲ አረቢያ ሪያድ። ኦኬ እኔ ሪያድ ብዬ ነው የምገባው እና እዚህ ጋር ጆፕ የሚለው ላይ ትገባላችሁ። ይሄ ጆፕስ የሚለው ላይ ትጨምታላችሁ። ከእንግዲህ ከላይ የሚጀምረው ቱሪስት ኤንድ ሬስቶራንት የሬስቶራንት የምግብ ቤት ባለሙያ ናችሁ። እዛ ላይ ገብታችሁ ትመርጣላችሁ። ብዙ ጊዜ ያው ድራይቨር ነው። መንጃ ፈቃድ ያላችሁ ሰዎች ወይም መንጃ ፈቃድም መኪናም ያላችሁ ሰዎች እዚህ ብዙ አማራጭ ስላለ እዚህ መንጃ ፈቃድ ያላችሁ ሰዎች የሚፈልጋችሁ ካምፓኒ ያው ብዙ አይነት ካምፓኒዎች አሉ። ለምሳሌ ይህን ካምፓኒ ተጭነን እንዴት ነው የምንገናኘው የሚለውን ልክ ተች ትጫኑትና ያዝ ታርጉታላችሁ። ቁጥሩን ከታች ያስቀምጥላችኋል ማለት ነው። ኦኬ ሌላ ምንድነው? ያው መንጃ ፈቃድ ላለው ነው። መኪና ላላችሁ ደግሞ ዲሊቨሪ የሚለው ላይ እዚህ ዲሊቨሪ የሚለው ላይ ገብታችሁ እዚች ጋር ያለውን ዲሊቨሪ የሚለውን ላይ ተጭናችሁ እዛ ኮንታክት ማድረግ ትችላላችሁ። ብዙ ጊዜ ግን ያው አበሻ የሚጠቀመው ሌላው ምንድነው ኮንስትራክሽን እዚህ የህንፃ ስራ ሙያ ያላችሁ ነጃርም ሀዳድም ሊሆን ይችላል። እዚህ ላይ ገብታችሁ ታገኛላችሁ ማለት ነው። እና እንትን ሌበርም ሊፈልጉ ይችላሉ እዚህ አካባቢ ላይ በአረብኛና በእንግሊዝኛ የተጻፈው እና ገብታችሁ እዚህ ላይ መፈለግ ትችላላችሁ። ሌላ በሶስተኛ ደረጃ የአበሻ ስራ የሚለው እዚህ ጋር ክሊነር የሚለው ነው። ክሊነር ኤንድ ወርከርስ የሚለው እዚህ ጋርም ተጭናችሁ ጽዳት ስራ ምናምን እና ከላይ የሚለው ነው የምትጨምሩት። መጀመሪያ ከላይ የሚመጣችሁ ይሄንን ከላይ ነው የምትጨምሩት። የጽዳት ስራ ምናምን ይመጣላችሁ። እዚህ ጋር እንደምታዩት በእንግሊዝኛም በአረብኛም አለ። እዚህ ጋር ቲቦይ የሚለውን አይ አም ሉኪንግ ቲቦይ ካፌ የሚለው ለምሳሌ እንጫናዋለን። ከዛ ስልክ ቁጥሩን እዛ ጋር ያስቀምጥናል። በስልክ ቁጥሩ ተገናኝተን ኮኔክት ማድረግ እንችላለን። እና ብዙ አማራጭ አለ። የምትፈልጉት አይነት አማራጭ እዚህ ጋር ብዙ አለ። በምትችሉት እዚህ ውስጥ እየገባችሁ ኮንታክት ማድረግ ትችላላችሁ። ወደ ኋላ ስንመለስ እዚህ ጋር መኪና ካላችሁ መሸጥ ከፈለጋችሁ የካርስ ውስጥ የሚለው ላይ እዚህ ካር የሚለው ላይ ገብታችሁ መኪናችሁን መሸጥ ትችላላችሁ ለማለት ነው። በቀጣይ ሌላ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ።